ሁለንተናዊ ብልጽግናን ለማረጋገጥና የአርሶ አደሩን ሕይወት ለማሻሻል የግብርና ልማት ስራ በትኩረት መስራት እንደሚገባ ተገለጸ። የተቀናጀ የግብርና ሴክተር ጥራት ለላቀ ስኬት የሀላባ ዞን ግብርና መምሪያ የ2017 እና 18 ምርት ዘመን የማህር የተቀናጀ ግብርና ልማት የንቅናቄ መድረክ አካሄደ። የምግብ ዋስትናን ለማረጋገጥና ገበያውን ለማረጋጋት በግብርናው ዘርፍ በርካታ ስራዎች ሰርተዋል ያሉት የሀላባ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ መሐመድ ከማል ኑርዬ የኑሮ ውድነትን ለማረጋጋት ምርትና ምርታማነትን ማረጋገጥ ይገባልም ብለዋል። የምግብ ዋስትናን ለማረጋጋጥ እየሰራን ያለናቸው ስራዎች በዚህ ዓመት ገበያን ለማረጋጋት ግብርና እያደረገ ያለውን አስተዋጽኦ በደንብ አጉልተን መስራት አጉልቶ ማስፋት ያስፈልጋል። አምና ቅድም አብዲስ ያነሳ ነበር ስንብታ ቀበሌ ብቻ ነበረው ከተማ ላይ ተሰርቷል። መስኖ ላይ የሰራናቸው ስራዎች ወይራ ላይ ተሰርቷል። ባልተለመደ መልኩ ማለት ወይራ ዲጆ ላይ በአንድ ቀበሌ ነበር ወደ 6-7 ቀበሌዎችን አስፍተናል። ይህም በማድረጋችን ምንድነው ያገኘነው የሚለው ነገር እና ከናንተ በላይ ምስክር የለም። እዚህ ፊት ለፊት ላይ እኮ ሽንኩርት ለመግዛት የተቸገራችሁ አይደለም፣ ቲማቲም ለመግዛት የተቸገራችሁ አይደለም። አመቱን ሙሉ ማለት ነው። ይሄ ባይኖርስ ባንሰራስ ምንድነው የሚፈጠረው የሚለው ነገር እኮ በደንብ መገመት ነው። ምርትና ምርታማነትን ስናረጋግጥ ብቻ ነው። ኑሮ ውድነት የተለያየ ፋክተር ሊኖር ይችላል። ከኛ የሚጠበቀው ግን ሌሎች ሸቀጣሸቀጥ ሌሎች ከፋብሪካ ውጤቶች ጋር ተያይዘው ያሉ ጉዳዮች ሊኖሩ ይችላሉ። ከኛ ግን የሚጠበቀው እኛ ማድረግ የምንችለውን ነገር እያደረገን ነው። እኛ የዶሮን ማንደር እንፍጠር ብለን እኮ በአመራር ሲጀምር አስተዳዳሪ አስተባባሪ በሙሉ ጀመረ። መዋቅር ላይም በተመሳሳይ መልኩ አመራር ሲጀምር አሁን ያለውን ተስፋ እያያቸው ነው። በቂ ባይሆንም ማለት ቢያንስ በየወረዳው የዶሮ ማንደር የሌለበት መዋቅር የለም በዚህ ሰዓት ማለት ነው። ግን በቂ አይደለም። እናስፋው ነው እያለ ያለው። ጓሮ ላይ እንስራ ብለን ስንል በታቀደው ክለብ ባይሆኑ የተጀመሩ ነገሮች ተስፋ ሰጪ ናቸው። ምግብ ዋስትናን ለማረጋገጥም ኑሮ ገበያን ለማረጋገጥም ኑሮ ውድነቱንም ለማረጋገጥም እያደረገ ያለው አስተዋጽኦ ግብርና ላይ ያለው ሰፋፊ ስራዎች ተስፋ ሰጪ ናቸው። እርጥበትን በመጠቀም የግብርና ስራን በማዘመን ምርትና ምርታማነትን በማረጋገጥ ኢኮኖሚን ከፍ ለማድረግ ሁሉም ባለድርሻ አካላት መረባረብ እንደሚገባም አሳስበዋል። በጊዜ ሳንገደብ እርጥበትን ተጠቅመን የግብርና አሰራራችንን እያዘመንን ምርትና ምርታማነትን እያረጋገጥን ኢኮኖሚን ለማረጋገጥ ሁላችንም በጣም መረባረብ አለብን። ተስፋ ሰጪ ስራዎች አሉ። ተስፋ የሚያስቆርጡ ሰው ተስፋ ሰጪ ዞንን የሚያሻግሩ ስራዎችን ጀምረናል። ያ ግን ሁሉም ጋር ተደራሽ መሆን አለበት። ይህ ድረስ እና ቁጣ መሆን የለበትም ነው። ስለዚህ የተፈጥሮ ስራዎችን ደግሞ የግብርና ስራ የትኛውንም ስንሰራ የተፈጥሮ ስራ ታሳቢ አድርገን ነው መስራት ያለብን። በተለያየ መልኩ ስለተነሳ ማለት እኛ የተፋሰስ ንቅናቄ ብለን መጠበቅ የለብንም። እያንዳንዱ የእርሻ ስራ ሳይንስ አለው፣ አተራረስም ሳይንስ አለው። እኔ አሁን ቴክኒካል ነገር ውስጥ ለመግባት አይደለም። ግን እነዚህ ስራዎች የተፈጥሮ ስራዎችን ውሃ የማዝ ስራዎችን በየስራችን አካተን ለመስራት ጥረት እናድርግ የምን ነገር ስላለኝ ነው። በዛ ልክ ከተቀናጀ ሁሉም አመራር ከደገፈ ግብርና ላይ ያለውን ምርትና ምርታማነትንና ኢኮኖሚ ተጠቃሚነትን ያረጋገጥን እንሄዳለን የምን ነገር ስላለኝ ነው። የሀላባ ዞን ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ሀጂ ኑርዬ በኩላቸው የሌማት ትሩፋት ስራ ላይ በቂ ግብአት በማዘጋጀት የኑሮ ውድነትን ለማረጋጋት በቴክኖሎጂ በመታገዝ በትኩረት መሰራት ይገባል ብለዋል። ከዛ ውጪ የሌማት ትሩፋት ስራዎች ናቸው። እኔ ከተማ በደንብ ቢያስብበት ሰሞኑን አንዳንድ ቦታዎች ላይ ሚዲያ ላይ የምናየው ለባለ ሀብቱ ኢንቨስትመንት ላይ በተለይ እንስሳት እርባታ ላይ ዶሮ ላይ በቂ መሬት ተዘጋጅቶ የወተት እርባታ ላይ የሚሰሩ ዶሮ ሀብት ልማት ላይ የሚሰሩ ሰው አሁን ወደ ቴክኖሎጂ ነው እየተቀየረ ያለው። እንስሳት በእጅ ከማለብ ወደ ማሽን የመቀየር ስራዎችን መስራት እንችላለን። ለዚህ ግን መሬት አቅርቦት ላይ ባለ ሀብቱ ወደዚህ ኢንቨስት ለማድረግ ፕሮፖዛል የሚያቀርበውን ወደዚህ እንዲገቡ ማድረግ የባለ ሀብቱ ተሳትፎ ካላደገ አምና የነበሩ ትልልቅ ፋርሞች አሁን ሀላባ ላይ የሉም። ዶሮ ሀብት ላይ አሁን እንቁላል ከደብረ ዘይት እያመጣን የከተማውን ችግር መፍታት ስለማንችል እሱ ላይ ፎከስ ቢደረግ ከተማ ገጠር ላይ 15-25 የዶሮ ልማት ፓኬጁን ብናጠናክር ይሄ ሲደመር ነው ችግሮችን የሚፈታው የሚለው ሀሳብ ለማንሳት አይል ነው። የግብርና ስራ የሀሳብ ጥራት ካለበት የማይቻሉ ነገሮች የኛ ጥረት ካለበት እንዲችሉ ለማድረግ ጥረት ያስፈልጋል ያሉት አቶ ሀጂ ኑርዬ ቀበሌዎች የግብርና ስራ ለማዘመን የማብራት ችግሮችን ለመፍታት ወረዳዎች በትኩረት ሊሰሩ ይገባል ብለዋል። የማይቻለውን
የሚመስለውን እንዲቻል እየደረገ ነው። የሀሳብ ጥራት ካለ የኛ ጥረት ከተደመረበት የማይለመደውን እንዲለመድ እያደረገ ነው። ይሄን ደግሞ እኛ ትኩረት ሰጥተን መምራት አለብን የሚል ሀሳብ አለኝ። እኔ የቀበሌ ባለሙያዎች ችግር አሁን የማምራት ችግር ነው። ወረዳ ደረጃ ላይ ይመራ። ወረዳ ደረጃ ላይ ከተመራ ውጤት ይመጣል። የማይሰራው ለ2 ወር ስራ ሳይገባ ይኖራል። የዜግነት ደሞዝ መክፈል አንችልም። ዞን ማድረግ የሚገባውን ሁሉንም ነገር አድርገናል። ስለዚህ ቀበሌ ደረጃ ላይ ያለው ባለሙያ በግብርና ኃላፊ በራሱ ይመራል። ክላስተር ተብሎ በዘርፍ ብቻ እየተገመገመ ብትነው ውጤት እያመጣ አይደለም። ይህን ግብርና ኃላፊዎች እኔ መምራት የሚገባኝ ለሴክተሩ ውጤት የሚያመጡ 1 2 3 4 ተግባር ተለይቶ ቢገመገም የተሻለ ውጤት ያመጣል የሚል ሀሳብ አለኝ። በንቅናቄው መድረክ ላይ የሀላባ ዞን ምክር ቤት ዋና አፈ ጉባኤ የተከበሩ አቶ መሐመድ አሚን መህዲ፣ የክልል የዞን አመራሮች፣ የአራቱም መዋቅር አስተዳደሮች፣ የግብርና ጽሕፈት ቤት ኃላፊዎችና ሌሎች የሚመለከታቸው ባለድርሻ አካላት ተገኝተዋል።